ስሜ ተረፈ ቀዲዳ እባላለሁ። ነዋሪነቴ ምስራቅ ወለጋ ዞን ዋዩ ቱቃ ወረዳ ሲሆን ሰባተኛ ዙር ሀገራዊ ምርጫ በሚደረገው ላይ በንቃት በመሳተፍ በዛሬው ቀን በምርጫ ጣቢያ በመገኘት የመራጭነት ካርድ ተቀብያለሁ። ይህ ምርጫ ዲሞክራሲያዊ፣ ፍትሃዊ፣ ታማኝነት ያለው እንዲሆን የበኩሌን ድርሻ እወጣለሁ። መንግስት በሰጠኝ ህገ መንግስታዊ መብት በመጠቀም ልማትን ማስቀጠል የሚችል መንግስት ለመምረጥ ተዘጋጅቻለሁ። ይህ ምርጫ የተሳካ እንዲሆን፣ ደህንነቱ የተጠበቀ እንዲሆን የበኩሌን ድርሻ ለመወጣት ተዘጋጅቻለሁ። ተፋክት ላይ ይባላል። ነዋሪነቴ በምስራቅ ወለጋ ዞን በዋዩ ቱቃ ወረዳ የጉቴ ከተማ 01 ቀበሌ ነዋሪ ነኝ። ለሰባተኛው ሀገር አቀፍ እና ክልላዊ ምርጫ ተወካዮችን ለመምረጥ በዛሬው ቀን የምርጫ ካርድን ተቀብያለሁ። ወደፊት ለሚቀጥሉት 5 ዓመታት ይወክሉኛል የምለውን ፓርቲ ለመምረጥ ዝግጁ ሆኜ እየተጠባበቅኩ እገኛለሁ። ለማንኛውም ማንን መምረጥ እንዳለብኝ ከፖለቲካ ፓርቲዎች የምርጫ ክርክርና ማኒፌስቶ የተረዳው ስለሆነ ማንን መምረጥ እንደሚችል